አምስተኛው እርሶ ራሱ ለማወቅ ይሞክሩ። የኤአይ ቻትቦትን ለመጠቀም ይሞክሩ። በደንብ ስለሚያውቁት ነገር ይጠይቁት። ለምሳሌ ስለሚወዱት መጽሐፍ ወይም ስለ ስራው አይነት እንዴት እንደሚመልስልዎት ይመልከቱ። በዚህ መንገድ ምን ላይ ጎበዝ እንደሆነና የት ላይ እንደሚቸገር በተሻለ መረዳት ይችላሉ። በመጨረሻም መማር እውነታዎችና ከውጤት በላይ መሆኑን አንዘንጋ። መማር ማለት የማወቅ ጉጉትን፣ ፈጠራንና ሂሳዊ አስተሳሰብን ይጨምራል። ኤአይ እነዚህን ነገሮች ሊያግዝም ይችላል እንጂ ሊተካቸው አይችልም። ታዲያ ልጆቹ የቤት ስራቸውን ሲሰሩ ኤአይን እንዲጠቀሙ ማበረታታት አለቦት ማለት ነው ወይ? ትክክለኛውን መመሪያ በመስጠት ትክክለኛውን አመለካከት በመያዝና ትንሽ ጥንቃቄ በማድረግ አዎ፣ ይህ የሚሆነው ስራውን ስለሚሰራላቸው ሳይሆን የተሻለ ስራ እንዴት መስራት እንደሚችሉ እንዲማሩ ሊረዳቸው ስለሚችል ነው። ስለ ኤአይ ቻትቦቶች በዚህ አጭር ፊልም ውስጥ የቀረ በጣም ብዙ ነገር አለ። ነገር ግን እስካሁን የተባለው እንደ መነሻ ይጠቅሞታል ብለንም ተስፋ እናደርጋለን።